እኔ ድሌ ጠምም ያለ ጠማማ ነው። እኔ ስንዴውኝ አሜሪካ ብገባ ፓስታ አድርጎኝ በእርዳታ ወደ ኢትዮጵያ መለስ ነበር። እኔ ጥጦኝ ካናዳ ብገባ እኮ ቲሸርት አድርጎኝ 2 ዓመት ለብሶኝ ቦንዳ ነው ብሎ ይመልሱኛል። ጋሽ አታ አንድ ተኩል ቁረጥለት እንጂ ምንድን ነው? እኔ ብርቱካን ቦን እያልኩት ነው፣ ልጣጩ ነኝ። እኔ ምስር ቦን ከቆሻሻ ጋር አብረው ነበር የሚለቅ። በጣም ቦን አልጨስም። እኔ እንጀራ ቦን ባለቤቶቹ ደፍተውኝ ውሻ ነበር የሚበላኝ። ጋሽ አሁን በእናትህ አታልቅስ። ከዚህ በፊት ስራ ሰርታ ታውቃለህ? እኔ አልሰራሁት ስራ የለም ግን እድል የለኝም እያልኩት ነው። እኔ ሹፍርና ተቀጠልኩ። ከዛ ሰው የሆነ ቦታ እንሂድ ብሎ ለነዳስ ኋላ ተቀመጠ። ለምን ስለው እኔ ነኝ የምነዳው የተቀጠርኩት እኮ ነኝ። በቃ እሱን ተውኩና ደግሞ መቃብር ቁፈራ ጀመርኩ። ከዛ ደስ ብሎኝ የመጀመሪያ ቁፋሮ ላካሄድ ስል ተደወለ። ሳነሳው በቃ እንዳቆፍር ሬሳው ተነስቷል አይሉኝም። ጋጂ ይገርም ነው። መጀመሪያም አልሞተም ነበር ማለት ነው። አልሞተም ጋጂ። ደግሞ እሱን ተውኩትና ደግሞ ወፍጮ ቤት ጀመርኩ። ነፊነ ብሎ አስገቡኝ። ከዛ ወንፊቴን አንስቼ ለነፋስ አምጦ ብሎ ተቀበለኝና ወንፊቱ ሰፌድ ሰጠኝ። ምንድነው ስለው አንተ አትነፋም አበጥራ። እሱንም ተውኩትና ደግሞ ካፌ ይሻላል ምናምን ሲሉ ሻይ ማፍላት ባሪስታ ጀመርኩኝ ማለት። ከዛ ትእዛዝ ታዞ ሻይ ላፈራ ማሽን ተው እንዳነካ ማሽን አንተ በማሽን ሳይሆን በማንቆርቆሪያ ማታ በር ላይ ነው ሻይ የምታፈሉ አይለኝም ጋሽ። ግን ታዲያ ሻውን እኮ ስጋ ቤት ነው። አንተ ደግሞ ስጋ ቤት ሰርተህ አታውቅም። ኧረ ጋሽ ምንም አያቅተኝም የሚመኑኝ እንዴ እኔ ስጋው ላይ ሳሙራይ ነው መሆንበት። ደግሞ መቁረጥ ምን ይከብዳል? እኔ በአስሌ ትኬት ቆራጭ ነበርኩኝ። ፀጉሩን ላቆርጫለሁ። ቁርጥ ቤቱን ላነበረኝ እኮ ፒያሳ አትክልት ተራ የቲማቲም ማለት ነው። እና ለመኑኝ ጋሽ እኔ ከነብሮ ላይ አንበሳ ነው የምቆርጥ። ከሻኛ ላይ ራሱ ጋሽ እኔ ሰንበር ሳላውጣ ቀራለሁ ጋሽ። እንትን የሆነ ደንበኛ ራሱ ስጋ ገዝቶ ሊያስፈጭ ሲል መብራት ከሌለ የራሱ የበሬውን ስጋ በበሬው ጨጓራ ነው የምንፈጨው ጋሽ። ቢላ ስጡት። አሳመነ ነው የምልህ። ጭራሽ ምንም አይሳካለኝም ብሎ አሳመነ። ኧረ በስ ሰውየው ማመኑስ ይሄ ሁላ እንዳልተሳካለት እየነገረው ቢላ ሰጠዋል። በቃ የሳክሳባት አንተ ሰውዬ ትምህርት ቤት እየከፈትክ እንጂ ምን ያህል ቢጠምበት ነው ይሄ እዚህ ቦታ ላይ ማቆየው? ምን ያህል ቢጠምበት ነው ይሄ በሞላ ይራሽ ልክ ቢላው ሲይዝ ነበር የሚሮጠው። ቄራ ይታሸጋል ባንተ ምክንያት። አሁን ልክ ስጋ ቤት ሲገባ ቄራ ይታሸጋል፣ ስጋ ይከለከላል። ኧረ ወይኔ